ታኅሳስ 19 የሚከበረው የቅዱስ ገብርኤል በዓል ምን ተብሎ ይጠራል? ሀ. ሰለስቱ ደቂቅ ለ. ልደቱ ሐመሩሃ ጥምቀቱ መ. ስደቱ መልሱ ሰለስቱ ደቂቅ። ጥያቄ ቁጥር 2 ቅዱስ ገብርኤል ከእሳቱ ነበልባል ያወጣቸው ወጣት ስንት ናቸው? ሀ. 2 ለ. 3 ሐመሩሃ 4 መ. 12 መልሱ 3። ሰለስቱ ደቂቅ በእሳት ውስጥ እንዲጣሉ ያዘዘው ንጉሥ ማን ይባላል? ሀ. ፈርዖን ለ. ሄሮድስ ሐመሩሃ ናቡከደነጾር መ. ሰሎሞን መልሱ ናቡከደነጾር። ጥያቄ ቁጥር 4 የሦስቱ ሕፃናት ወይም ደቂቅ ስም ማን ማን ይባላል? ሀ. አናንያ አዛርያ ሚሳኤል ለ. ጴጥሮስ ጳውሎስ ዮሐንስ ሐመሩሃ አብርሃም ይስሐቅ ያዕቆብ መ. ማቴዎስ ማርቆስ ሉቃስ መልሱ አናንያ አዛርያ ሚሳኤል። ቅዱስ ገብርኤል የሚለው ስም ትርጉሙ ምንድን ነው? ሀ. እግዚአብሔር አዳኝ ነው ለ. የእግዚአብሔር ሰው ሐመሩሃ እግዚአብሔር ብርሃን ነው መ. ማን እንደ እግዚአብሔር መልሱ የእግዚአብሔር ሰው ወይም ኃይል። ንጉሥ ናቡከደነጾር ሕፃናቱን በእሳት የጣላቸው ለምንድን ነው? ሀ. ስለሰረቁ ለ. ለጣዖት አልሰግድም ስላሉ ሐመሩሃ ስላልጸለዩ መ. ስላልጾሙ መልሱ ለጣዖት አንሰግድም ስላሉ። በኢትዮጵያ በታላቅ ድምቀት የሚከበረው የቅዱስ ገብርኤል ንግስ የት ይገኛል? ሀ. ዝቋላ ለ. ቁልቢ ሐመሩሃ ደብረ ሊባኖስ መ. አክሱም መልሱ ቁልቢ። ቅዱስ ገብርኤል ለዘካርያስ የማንን መወለድ አበሰረው? ሀ. የኢየሱስን ለ. የመጥምቁ ዮሐንስን ሐመሩሃ የይስሐቅን መ. የሳሙኤልን መልሱ የኢየሱስን። ቅዱስ ጊዮርጊስ ለእመቤታችን ቅድስት ድንግል ማርያም ያበሰረው ብስራት ምን ይባላል? ሀ. ትንሣኤ ለ. ዜና ልደት ሐመሩሃ ዕርገት መ. ጥምቀት መልሱ ዜና ልደት። ሰለስቱ ደቂቅ በእሳት ውስጥ ሆነው ምን ያደርጉ ነበር? ሀ. ያለቅሱ ነበር ለ. ይጨፍሩ ነበር ሐመሩሃ ፈጣሪን ያመሰግኑ ነበር መ. ተኝተው ነበር መልሱ ፈጣሪን ያመሰግኑ ነበር። ንጉሥ ናቡከደነጾር በእሳቱ ውስጥ ስንት ሰዎች ታዩኝ አለ? ሀ. 3 ለ. 2 ሐመሩሃ 4 መ. 5 መልሱ 4። በአራተኛ ሰው አምሳል በእሳት ውስጥ የታየው ማን ነበር? ሀ. ቅዱስ ሚካኤል ለ. ቅዱስ ገብርኤል ሐመሩሃ ቅዱስ ሩፋኤል መ. ቅዱስ ኡራኤል መልሱ ቅዱስ ገብርኤል። ገብርኤል የሚለው ስም በየትኛው ቋንቋ ነው? ሀ. ግዕዝ ለ. ዕብራይስጥ ሐመሩሃ አረብኛ መ. እንግሊዘኛ መልሱ ዕብራይስጥ። ቅዱስ ገብርኤል በቤተ ክርስቲያን ታሪክ ምን ተብሎ ይታወቃል? ሀ. አጽናኝ ለ. አብሳሪው መልአክ ሐመሩሃ ቀጣሪ መ. ፈዋሽ መልሱ አብሳሪ መልአክ። ሰለስቱ ደቂቅ የተጣሉበት እሳት ምን ያህል እንዲነድ ተደርጎ ነበር? ሀ. 2 እጥፍ ለ. 7 እጥፍ ሐመሩሃ 10 እጥፍ መ. 100 እጥፍ መልሱ 7 እጥፍ። ነቢዩ ዳንኤል በአንበሶች ጉድጓድ ውስጥ ሲጣል የረዳው መልአክ ማን ነው? ሀ. ቅዱስ ገብርኤል ለ. ቅዱስ ሚካኤል ሐመሩሃ ቅዱስ ራጉኤል መ. ቅዱስ ኡራኤል መልሱ ቅዱስ ገብርኤል።